እወቀኝ እኔ ቀኙን ግራ አደረግኩት ግራውን ቀኝ አደረግኩት ልዑል ነኝ ያልከውን አንተን ያዋረድኩ ትሁት የሆነውን አዳም ያከበርኩት በግራ የነበረ አዳምን በቀኝ የመለስኩት ቀኝ ነኝ ያልከውን አንተን ወደ ግራ የወረወርኩ እኔ ኢየሱስ ክርስቶስ ነኝ ብሎ ገለጠለት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መድኃኒታችን ኢየሱስ ክርስቶስ በእግሩ የተቸነከረበት ምክንያት ምን ያለበት ምን ለማለቱ ነው? እሱ በእግሩ እየተቸነከረ እርሱ ግን ዘሐውር በክነፈ ነፋስ በነፋስ ክንፍ ላይ ተጭኖ ይበር ነበር። እየተቸነ ውሃ ጠማኝ እያለ ቀላያትን በፍኙ ይሰፍራቸው ነበር። እየቆሰለ ቁስለኞችን ይፈውስ ነበር። በማህፀን ሳለ ሕፃናትን በማህፀን ውስጥ ይስል ነበር ይፈጥር ነበር። እንዘሃሎ በውስተ ከርሳሙ ከመኩሎሙ ሕፃናት ለሊሁ ይመል ሰማየ ወምድር ይላል ቅዱስ ቄርሎስ። እንደ ሁሉም ሕፃናት በእናቱ ማህፀን እያለ ደግሞ ሌሎችን ሕፃናት በእናታቸው ማህፀን ያዘጋጃል። እንዘሃሎ በመዝራይተ እሙ ለሊሁ ይዚያ አንዲ በኪሩቤል ወይሰርር በክነፈ ነፋስ እናቱ በክንዷ ይዛው ታቅፋው ሳለ እሱ ግን በዘባነ ኪሩብ ይመሰገን ነበር። እሱ ድንቅ ይባላል። አንዱን አካል አንድ ጊዜ በሰማይ ነህ ስንለው በዚያው ቅጽበት በምድር ነህ ስንለው፣ አንዱን አካል ሙተሃል ስንለው በዚያው ቅጽበት አልሞትክም ስንለው፣ አንተ ስኩ በውስተ መቃብር አንተ ሙተሃል በመቃብር ውስጥ አለ ወአንተ ንውር ዲበ አርያም ደግሞ በሰማይ ላይ አለ። ተመልከቱ። አንተ ሐማሚ በከመሪና ከምስሌነ ሰው እንደመሆን እንደኛ ታማሃል ወአንተ ሕማማሚ በከመሪና ከምስላው ከመንፈስ ቅዱስ ደግሞ ከአባትህ ከመንፈስ ቅዱስ ጋር አንድ እንደመሆንህ ደግሞ የማትታመም ነህ ብሎ ይነገራል። በልብ በቃልና በስትንፋስ መካከል ለይቶ መጥራት እንደማይቻል ይህ የአብ ነው፣ ይህ የወልድ ነው፣ ይህ የመንፈስ ቅዱስ ነው ተብሎ የሚከፈል የሚለይ አምልኮ፣ ምስጋና፣ ስግደት የለም፣ መንግስት የለም። አልቦ ዘይብሎ አብ ለወልዱ ዝዘዚአየ ወዝዘዚአከ ወዘ መንፈስ ቅዱስ ወአልቦ ዘይብሎ ወልድ ዝዘዚአየ ወዝዘዚአከ ወዘ መንፈስ ቅዱስ ወአልቦ ዘይብሎ መንፈስ ቅዱስ ለአብሁ ዝዘዚአየ ወዝዘዚአከ ወዝ ዘወልድ አብ ለወልድ ይህ የኔ ምስጋና ነው፣ ያኛው አንተ መንግስት ነው፣ ያኛው የመንፈስ ቅዱስ ነው። ወልድ ደግሞ አብን ይህ የኔ መንግስት ነው፣ ያኛው ደግሞ የአባቴ ያንተ ነው፣ ያኛው የመንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ ይህ የኔ መንግስት ነው፣ ያኛው የአብ ነው፣ ይሄኛው የወልድ ነው የሚባባሉት የላቸውም። አንዲት መንግስት፣ አንዲት ህልውና፣ አንዲት አነዋወር፣ አንዲት ባህሪ አለቻቸው። የአባት ልጆች ይሰግዱልሃል ማለት አብን የሚያመልኩ ሁሉ ወልድን ያመልካሉ። አብን የሚያከብሩ ሁሉ ወልድን ያከብራሉ። አብን የሚያመሰግኑ ሁሉ ወልድን በባህሪ አምልኮ ያመልኩታል ማለት ነው። እንዲህ ነበረ በቅዱስ ጴጥሮስ ጌታ እሰቀላለሁ ሲል ተዋትሙ ተው ይላል ሰይጣን ጠጋ ብሎ በዚህ ማለት ነው። ተዋትሙ ለምን እንደሚቀጠቅጠው ያውቃል ከሞተ ማለት ነው። ወግድ አንተ ሰይጣን ከኋላ ወግድ ይል ነበር። መረጃ ይሰበስብ ነበር። የእግዚአብሔር ልጅ ክርስቶስ ሆይ አንተ ማን እንደሆን ካውቄሃለሁ እንዳታጠፋኝ እለምንሃለሁ። መረጃ ለመሰብሰብ ነው። አፍክን ዝጋና ውጣ ይለዋል። አዎ የእግዚአብሔር ልጅ ነኝ አይለው። የዛሬ ደግሞ ይቅር በሉ በእውነት በዚህ ዘመን ደግሞ በቃል የሚሉ ባይታውያን የሰይጣን ድምፅ በካሴት እያስተሙ ይሸጣሉ። በውጣት ክርስቶስ ግን አፍክን ዝጋና ውጣ ነው እንጂ ሰይጣንን ሲያዳምጥ አልዋለም። ውጣ አፍክን ዝጋና ውጣ። የሰይጣን ንግግር አይደመጥም። ሲጀመር ሰይጣን እውነት ተናግሮ ማያውቅ ፈጽሞ እስመ ሐሳዊ ውጡ። ተመልከቱ፣ ውሸታም ነው እሱ። የሐሰት ምንጩ እሱ ነው። በነገራችሁ ላይ ሰይጣን እውነት እንኳን ቢናገር ልክ አይደለም። ምን ማለት ነው? ሰይጣን እውነት እንኳን ቢናገር ልክ አይደለም። ለምን? የሚናገረው እውነት የሚናገረው ምን ሊል ፈልጎ ነው? ለምሳሌ ቄሱን እንዲህ ያለዋል፣ ልቀቅ አንተ ሰይጣን ሲለው፣ ኧረ አታቃጥለኝ አንተ ክፉ በጸሎት እኮ አነደድከኝ ይለዋል። ገና አቃጥልሃለሁ፣ ገና አቃጥልሃለሁ። በከንቱ ውዳሴ ለመጉዳት እኮ ነው። ተመልከቱ። እንዲህ የሚፈልገው አቃጠለከኝ የሚለው አቃጥሎት አይደለም፣ ውሸቱ ነው፣ እያሾፈበት ነው። አቃጠልከኝ እንጂማ አሁን በእግዚአብሔር ስም ሲባል ዝም ብሎ በማርያም ስም ሲባል እምቢ ብሎ በአባ ገሌ ሲባል የሚቃጠል ሰይጣን እንዴት ያለ ጅል ሰይጣን ነው! በእውነት ማለት ነው። እንዲህ ሰይጣን ራሱ ጅል መሰላችሁ? አውቆ እኮ ነው የሚቀልድብን፣ አውቆ ነው። ስለዚህ የእሱን ብልሃት ማወቅ ይገባል። እውነት እንኳን ቢናገር ውሸቱን ነው። አንድ ቀን ሐዋርያት ምንድን ያለ? እናንተ የልዑል አምላክ ባሪያዎች፣ እነዚህ እናንተም የእስራኤል ሰዎች እነዚህ የልዑል አምላክ ባሪያዎች ናቸው። እነ ቅዱስ ጳውሎስን ነው የነፍሳችሁን ድነት ይነግሯችኋል፣ ስሟቸው አለ። ቅዱስ ጳውሎስ ዝም ብለህ ውጣ አለ። ሊቃውንት ሲተረጉም እንዴ ሐዋርያት የልዑል አምላክ ባሪያዎች ናቸው፣ ወንጌልን ይሰብካሉ፣ የነፍስ ድነት ይናገራሉ፣ እንዴት ይቆጡታል ይሉና
ምንም እውነት ቢሆን ሰይጣን ሊሰብከው አይገባም ብለው ነው ይላል። ምንም እንኳን እውነት ቢሆን ሰይጣን ሰብኮት እውነት አይጸናም። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አነ ንጉም ወልቤ ንቅይት ትላለህ፣ እኔ ተኝቻለሁ ልቤ ግን ነቅቷል። እስኪ በሉ ልቤ ግን ምን ብሏል? እኔ ተኝቻለሁ ልቤ ግን ምን ብሏል? ተመልከቱ። እንደ አንበሳ አንቀላፋ ማለት አንበሳ አይኑ የነቃ ነው፣ አካሉ የተኛ ነው። ክርስቶስ ደግሞ በስጋው ሞቷል፣ በመለኮቱ ግን ሕያው ነው። ሞተ በስጋ ወሐይወ በመንፈስ። ተመልከቱ። እየደከመ ብርታትን የሚያደርግ ተመልከቱ። እንደው ይገርማችኋል እኮ ጲላጦስ ሲአሉ ወገብሪ ጸፍኦ ወፍጡራን ይረዱ በቅድሜሁ ይላል ኤራቅሊስ። ጲላጦስ አቁሞ እንደ ባሪያ ይጠይቀዋል። አንተ ምን በድለህ ነው ከኔ ፊት የመጣህ ይለዋል። የሊቀ ካህናቱ ባሪያ ደግሞ በጥፊ ይመታዋል። የዚያን ጊዜ ግን ፍጡራን በፊቱ እየደነገጡ ነበር ይላል። አንከሩ ሐራ ሰማይ ሶበሪ ይወለሳት ግሩ። እውነተኛው እሳት በሳርና በአመድ ፊት ቆሞ ተከሶ ሲያዩት የሰማይ ኃይላት ደነገጡ ይላል። ወዮ እንዴት ያለ ትዕግስት ነው! ወዮ ተመልከቱ። የሚፈርደው በፈራጅ ፊት ቆሞ በጲላጦስን የፈጠረው በፈጠረው እየተቸነከረ እሱ ብቻ አይደለም፣ ለሚቸነክሩት እጆች መብልና ምግብን ያዘጋጀ፣ የሚቸነክሩት እጆች ያለ ጊዜያቸው እንዳይሰበሩ የሚጠብቃቸው እርሱ ያ ምን ትዕግስት ነው! እንደ አንበሳ እንደተኛ ነቅቷል ማለት ክርስቶስ እየታመመ ይፈውሳል፣ እየተራቆተ ያለብሳል። ሲራቆት የብርሃን ልብስ አለበሰን፣ ሲወድቅ ከውድቀታችን አነሳን፣ ሲራብ የሕይወት እንጀራ ስጋውን አጠገበን፣ ሐሞት ሲጠጣ እውነተኛ መጠጥ ደሙን አጠጣን፣ ሲታሰር ከስራታችን ፈታን፣ ሲጎተት በምሕረት ገመድ ሳበን፣ ሲሞት ሞታችን አጠፋልን፣ ሲቀበር መቃብራችን አጣፈጠው፣ ሲነሳ ይዞን ተነሳ፣ ሲያርግም ይዞን አረገ ማለት በእርገቱ እርገታችን መሰረተው። እኛም እኮ እንግዲህ ተከትለው እንሄዳለን። አሞኔው ሰብሳቢውስ እንዲህ ብለዋል፣ እንከሰይ ንወርድ ታይተ አላ ነፈንተል ወለ ዘፈጠረን። እንግዲህ ወደ ታች አንወርድም ፈጣሪያችን ራሱ በተለይ መጋቢት 27 ቀን መድኃኒታችን ኢየሱስ ክርስቶስ ራሱን ሰውሮበታል ለሰይጣን። ሰይጣን የክርስቶስን ይላል ቅዱስ ዮሐንስ አፈወርቅ በበግነቱ እያየው በእረኝነቱ ሳያየው ቀራል። በህብስትነቱ እያየው በአለትነቱ ሳያየው ቀራል። በግነቱን አይቶ ሲፈተት አይቶ ውጠዋለሁ ሲል በእረኝነቱ በትር በመስቀሉ ቀጠቀጠዋል። በህብስትነቱ እሱ የሕይወት እንጀራ ነኝ ብሏል። በህብስተ ሕይወትነቱ በሕይወት እንጀራነቱ ሲፈተት ሲደማ ሲያየው እንደለመደው ተመልከቱ። ወቦቱ በከመ ያለምዱ ይጠ መዋጥ እንደለመደው እንደ አብርሃም ስጋ መስሎት እንደ ዳዊት እንደ ሰሎሞን ስጋ መስሎት ቀረብ አለ። የዚያን ጊዜ ተመልከቱ መላእክት ከመስቀሉ ስር ለከ ኃይል ለከ ጽን ለከ ስብሐት እያሉ ሲረበረቡ አያቸው። አሃ የዚህ ሁሉ ባለቤት ነው እንዴ ብሎ ሸሻ ሲል በብርሃነ መለኮቱ ለቀም አድርጎ ያዘው። የዛን ጊዜ ወበመስቀሉ ቀተሎ ለጽድቅ ያለ ቅዱስ ጳውሎስ ይሄ ነው። በመስቀሉ ጥል እንደመሰሰ ብሎ ቆላስይስ ምዕራፍ 2 ቁጥር 14 ላይ የተናገረው ይሄ ነው። ቀጠቀጠው። የዛን ጊዜ ቀባጠረ። ማነው ውእቱ ዝንቱ? ተመልከቱ። ዝም ስልጣኔ ተውቦ ስጋ ለሀጉሊም ስጠኒ። ይሄ ተመልከቱ ስጋ ላብሶ ለስጋ ስልጣንን ጌትነትን ሰጥቶ እውጠውና ንቀው እቀጠቅጠው በነበረው ስጋ እኔን የቀጠቀጠኝ ኧረ ይሄ ማን ነው? መኑ ውእቱ ዘምድረ ለብሰ ውእቱ ሰማያዊ ውእቱ። ምድራዊ ስጋ ለብሶ ሰማያዊ ስራ የሚሰራ ምድራዊ ስጋ ሆኖ እየታየ ሰማያዊ ክብር ያለው ኧረ ይሄ ማን ነው አለ። መኑ ውእቱ ዘበሙስና ተወልደ ውእቱ ሰይማስን። በሚጠፋ ስጋ ተወልዶ የማይጠፋ ብርሃን ያለው፣ በሚሞት ስጋ ተወልዶ የማይሞት ሕይወት የሚሰጥ፣ በድካም ተወልዶ ኃይልን የሚያድል፣ በጨለማው ዓለም ተወልዶ የብርሃን ባለቤት ኧረ ይሄ ማን ነው አለ። መኑ ውእቱ ዘምዚአይ ፄው ከኔ ምርኮን የማረከኝ ይህ ማን ነው? ሲኦልን የበረበራት ይህ ማን ነው? መኑ ውእቱ ዘእንበለ ኃጢአት ዘሞተ ያለ ኃጢአት የሞተ እኔ ኃጢአተኛ ነኝ ብዬ በአይሁድ አድሬ ያሰቀልኩት ኃጢአት የሌለበት እርሱ ማን ነው እያለ ይጠይቅ ጀመረ። መኑ ውእቱ ኧረ ምን ያላለው ነገር አለ በእውነቱ። መኑ ውእቱ ዘለኪፎት ወይክል ልነካው የማይቻለኝ ይህ ማን ነው? አይነኩ ቢነኩ ያድረዋል ሲታወኩ ይላሉ ሊቃውንቱ። እነካለው ብዬ ባስቀርቤ በብርሃን መስቀል የቀጠቀጠኝ ኧረ ይሄ ማን ነው አለው። እወቀኝ ዝንቱ ውእቱ ኢየሱስ ክርስቶስ ዘተሰቅለ ዘቦቱ ጸጋማይ የማና የኮነ ወታይታይ ከመዘላይ ላይ ወደ ሐራይ ከመዘቀዳማይ። እወቀኝ እኔ ቀኙን ግራ ያደረግኩት ግራውን ቀኝ ያደረግኩት ልዑል ነኝ ያልከውን አንተን ያዋረድኩ ትሑት የሆነውን አዳም ያከበርኩት በግራ የነበረ አዳምን በቀኝ የመለስኩት ቀኝ ነኝ ያልከውን አንተን ወደ ግራ የወረወርኩ እኔ ኢየሱስ ክርስቶስ ነኝ ብሎ ገለጠለት።
መቼስ መከረኛ መጽሐፍ ቅዱስ አለ እንደዚህ የሚል መጽሐፍ ቅዱስ ላይ ይታል ለሚል ሰው አይደለም እንደዚህ የሚል መጽሐፍ ቅዱስ ላይ ይታል። አዎ ገለጠው እኮ በለታ ዓርብ ኩቱ ተሰቅሎ እኮ ገለጠ። እንዴት አድርጎ እኔ ኢየሱስ ክርስቶስ ነኝ የተሰቀልኩት ግራውን ቀኝ ያደረኩት ማለት ነው። የሰማይ አምላክ አለን ቢሉ አይሁድ አይ የሰማይ አምላካችንማ የተሰቀለው ነው ብለው ፀሐይና ጨረቃ ከዋክብት ጌትነቱን ገለጡለት። የምድር አምላክን እናመልካለን ቢሉት ምድር ኧረ እሱ እንደመሸከም አልችልም ብላ ተሰነጠቀች። በጣም አንድ ነገር ልንገራችሁ የእግዚአብሔር ቤተሰቦች፣ በዕለተ ዓርብ ደሙ ሲንጠበጠብ ምድር መልደሙን መሸከም አጥቷት ተሰነጠቀች። ግን በቸርነቱ እኛ ስንበላው ግን ስንጠጣው አይሰነጥቀንም። ቸርነቱን አድንቁ። አለቱን የሰነጠቀ ደም እኛ ግን እንድንመገበው ፈቀደልን። አለቱን ሰነጠቀ። በክርስቶስ ደም አለቱ ተሰንጥቆ ዋለ። የአይሁድ ልብ ግን እንደተደፈነ ዋለ ይላል ቅዱስ ዮሐንስ አፈወርቅ። ከክፉ ልቡና ይሰውረን መድኃኒታችን ኢየሱስ ክርስቶስ። ስለዚህ አለቱን ሰንጥቆ የምድር ባለቤት ነኝ አለ። የቤተ መቅደሱን መጋረጃ ቀዶ ደግሞ የመቅደሱን ባለቤት ነኝ፣ መቅደሱን የሚያሰራውት እኔ ነኝ። ሐጋጌ ሕግ በውስተ ሕግ ብሎታል ሄሬኔዎስ። በሕግ ጊዜ ሕግ የተሰራ ዘመርሆ ለአብርሃም አብርሃምን የመራው ዘታስረ ምስለ ይስሐቅ ከይስሐቅ ጋር የታሰረ ዘመርሆ ለያዕቆብ ያዕቆብን የመራው ወተሰይጠ ምስለ ዮሴፍ ዮሴፍን ከዮሴፍ ጋር አብሮ የተሸጠ የጠበቀው ዘሃለየ በዳዊት አድሮ የዘመረ ሊቀ ካህናት በውስተ ሊቃነ ካህናት በሊቃነ ካህናት ጊዜ ሊቃነ ካህናትን የሾመ ርዕሰ አበው በውስተ ሊቃነ አበው አባቶችን የአባትነት ሕግ የሰጣቸው ኢየሱስ ክርስቶስ ቀዳማዊ አምላክ ነው። እርሱ የመቅደሱም አምላክ የሕግም አምላክ የአብርሃም አምላክ ነኝ ለማለት የመቅደሱን መጋረጃ ቀደደው። የዚያን ጊዜ የምድርና የሰማይ ንጉሥ መሆኑን ተናገረ። የሕይወት ባለቤት መሆኑን የሚገልጽ ዘንድ መቃብራትን ከፈታቸው። ከሱ ከሚንጠበጠበው ደምም ከሞቱ በድን ላይ ባረፈ ጊዜ በደሙ ሙታንን ቀሰቀሳቸው። ሙታንም ከመስቀሉ ስር ፋሉ። የክርስቶስን ክብር እየመሰከሩን በከተማው ሞሉ።